በእግር ኳስ ታሪክ ውስጥ አንዳንድ ዓመታት እንደ ዘመናዊ ተረት ሲነገሩ ይኖራሉ። በ2011-12 የውድድር ዘመን ለሊዮኔል ሜሲ የእግር ኳስ ሕጎች የተቀየሩበት የሰው አቅም ዳር የተሻገረበት ዓመት ነበር። ሜሲ በባርሴሎና መለያ ከግብ ጋር ያለውን ግንኙነት ወደ አዲስ ደረጃ ለወጠው። በአንድ ዓመት 91 ግቦችን በማስቆጠር ለ40 ዓመታት ተይዞ የኖረውን የጀርድ ሙለር ሪከርድን የግሉ አደረገ። በዚህ ዓመት ሊዮኔል ሜሲ ቀኝ እግሩ እንዳስተውሎት መሳሪያ ሲሰራ፣ ግራው እግር ደግሞ የግብ ቋንቋን ይተነትን ነበር። በ2011-12 የውድድር ዘመን ሜሲ በላሊጋው 50 ግቦችን ያስቆጠረ የመጀመሪያው ተጫዋች ሆነ። ሜሲ በዚህ ብቻ አላበቃም። በሁሉም ውድድሮች 9 ሃትሪኮችንና በድምሩ 91 ግቦችን በማስቆጠር አፈታሪክ የሚመስል አዲስ ዓለም የማይረሳው ሪከርድ ጻፈ። ከሁሉም በላይ የሚያስገርመው ግን ይህን ሁሉ ያደረገው በ69 ጨዋታዎች ብቻ መሆኑ ነበር። ሊዮኔል ሜሲ በ2011-12 የውድድር ዘመን ሌላ ታሪክም ፈጽሟል። ሜሲ 33 ግቦችን በ21 ተከታታይ ጨዋታዎች ከመረብ ማሳረፍ ችሎ ነበር። በአመቱ መጨረሻም ለባርሴሎና 79 ግቦችንና ለሀገሩ አርጀንቲና 12 ግቦችን በስሙ ማስመዝገብ ቻለ። በአመቱ መጨረሻም የዚህ ሁሉ ስኬት ባለቤት ሊዮኔል ሜሲ የፊፋ ባላንዶር አሸናፊ ሆነ። 2011-12 የውድድር ዘመንም እግር ኳስ ሊዮኔል ሜሲን የዓለም ምርጥ አድርጋ ሹመው አለፈች። አሁን ባለንበት የእግር ኳስ ዘመን ይህን ተረት የሚመስል ሪከርድ የሚሰብር የዘመናችን ተጫዋች ይኖር ይሆን? ቪዲዮውን ከወደዳችሁት ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ለሀገራችን።